ሀባቢ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናቸው። በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ መጅብስ ነው የምንሰራው። እንደምታዩት እዚህ ጋር ቲማቲም ከፍቻ ነው ያለሁኝ። እዚህ ደግሞ ጅንጅብል አለ። እንግዲህ ቅድሚያዎችን ነው ማሳያችሁ። እዚህ ደግሞ እንግዲህ በዚህ ሁለት የሚሆን ነጭ ሽንኩርት አድርጌያለሁ። እዚህ ሽንኩርቴን ከትፍ ያለው እዚህ ቤት እንግዲህ ሽንኩርት በዚህ እንትን ነው የሚወዱት፣ በትንሹ አይወዱም ማለት ነው። እና ምን ማለት አይቻልም። እዚህ ደግሞ ቲማቲም ቆረጥ አድርጌያለሁ ማለት ነው። እዚህ ደግሞ የተፈጨ ቲማቲም አለኝ ሀባቢ ሁላ። እንደ ዛሬ የምሰራው ይሄንን ነው ማለት ነው። ሽክን ያለ በነገራችን ላይ ደረቁ ነው ማለት ነው። የደረቀው ጃህዝ ነው የሚሸጠው ነው። እንግዲህ ኢንሻአላህ ቢስሚላህ ብረት ድስቴን ሸቀልኩ። ደግሞ ውሃ እንግዲህ ውሃ ሙቄያለሁ። ምክንያቱም እንትን የለኝም ሰካና የለኝም ማለት ነው። ምንም ማድረግ አትችሉም። ሰካና ሲኖራችሁ ሰካና የለም። እንደዚህ ቁርጤን እንደታርጊያለሁ። እንዴት ሴሱ ትልቅ አይሆንም ወይ ሙዬ እንዳትሉ። ለመጅልስ የምንጠቀመው ከፍ ያለ ብረት ድስት ነው። ሩሳችን አይሰባበርብንም ማለት ነው። ሞልቷል ብረት ድስት በነገራችን ላይ ግን እሱም ያለ ከሆነ ለመጅልስ አይሆንም፣ ይሰባበርብናል ማለት ነው። እና እኔ ብዙ ጊዜ ከታካታች ያሉ ድስቶችን ነው የምጠቀመው። ያው ብረት ድስት ትልቅ ነው ግን ቢሆንም ሁሉም ደግሞ ሞርታን ብሎ ያላነሰ ነው የሚሰራው። ያው ቢበዛ እንጂ ማለት ነው። ማሩት ጊዜ እንደዚህ አድርገን እንደዚህ ቆላ ብላችሁ መስራት ነው ተፈለሆን ሁለቱም ሲላይ ታድርጉት። ቻናሉ በእርግጥ ሞቷል፣ ግን ያው ተስፋ ለመቁረጥ የሚለው ነገር አላችሁ። እንደዛ ነው ሁለቱም እንዳይሰራጡልኝ ቤት ተወዳችሁ ማለት ነው። ተወዳችሁ አንቀሳሱልኝ። ያው ደህና ደቂቃ ማለት በነገሮች አለመግባባት ነገሮች አሳካሉ። በቃ ኢትዮጵያ ስትሄዱ መፍረር ቀላል ነው እና ከባድ ጊዜ ታሪክ የመጣሁት አልሐምዱሊላህ። ሁላችንም ዘልበተናን ጣማችነን ወላሂ በተለይ እህቶቼ የባልሞት እንዳይነካችሁ። የባልሞት ወላሂ ሁሌም እሳት ነው፣ ሁሌም የእግር እሳት ነው። በተለይ የምትወዷቸው ከሆነ የእግር እሳት ታውቃላችሁ። ለመቆምም የሚያስቸግራችሁ፣ ለመኖርም የሚያስቸግራችሁ በቃ ሞት የሚለው ተሱ ጋር ቦቴ በነንበር ብላችሁ የተመናችታለ። በቃ ይህኔ እንደዛ ነው የሆንኩትና ጀምሮ ደግሞ በአንዱ ቀን አንዱ አይሄድም፣ በአንዱ ጊዜ አንዱ ብቻ ይቃጠላል እንጂ ማለት ነው። እሺ ማለት ዘይት አለኩኝ። መጅስ አይደለም የምንሰራው። ዘይት ብዙም አታብዙ፣ ማታሳንሱ፣ ግን ዘይት አይነስ። ምክንያቱም መጅሱ ሩዛችን ዘይት እንዳያገኝ ማለት ነው። ከዚህ በኋላ እንግዲህ ምድሩ ነው ማደርገው። ነጭ ሽንኩርት አሁን አንጨምርም ማሮቼ። እንግዲህ እንደምታዩት ጨምሬያለሁኝ። ምክንያቱም ነጭ ሽንኩርት ማስቀድመን ታረግ ነው። ብረት ድስት የማየት ባህሪ ያለው እንደምታውቁት ብረት ድስት ማለት ነው። ባለጌ ነው ነጭ ሽንኩርት። ይሄን ትንሽ ቆላ ታደረግነው በኋላ እናደርጋለን። በነገራችን ላይ አንድ ግባታ ግማሽ ነው። በጣም ጥቂት ያለ ስለሆነ ትንሽ ይመስላችኋል እንጂ ማለት ነው። ሰውዬው በጣም ስለሚወድ ይሄ ነው ብዙ በስልስል ቤት ይሰራው ማለት ነው። ያው ብዙ ላጅበን ይችላል፣ ግን ደግሞ ግድ ነው። ያው ያሳድርያ ነው፣ ችግር የለውም። ቁምብርሳችንን እንታገን ጠበስ እናደርጋታለን አብረን ከሽንኩርቱ ጋር። ከዛ በኋላ ግብአቶቻችንን ተሽ አድርገን እንጨርሳለን። በነገራችን ላይ ማነው እንደሚመጅስ የሚመቸው መጅስ ይመቸኛል። እቃ ቆሽሽብኝ ምን አይል አንድ ብረት ድስት ቆሽ አድርጌ ሁሉንም እላቀቃለሁ። እንግዲህ 10 ደቂቃ ቀጥር ከሌና አድርገን እንጠብቀዋለን። እሱ ማለት ብዬ እንደዚህ ታስብ እነዚህ ቅመሞች አሏችሁ ጣል አድርጉበት። የተመዱት ሰዓት ያደርጉልናል። በጣም ነው ደግሞ ኮረሪማ እንደምታውቁት ኮረሪማ እነዚህ ኮረሪማዎች ናቸው። ኮረሪማ እንግዲህ በጣም እንደሚሰጥ
ኢትዮጵያኖች እናውቀዋለን። ኮረሪማ በጣም የሚወደው ቅመም ቢኖረኝ እኔ ኮረሪማ ነው። ወይኔ በፍሬ ስንት እንዲሆነ ውዶች ኢትዮጵያ ሰውኝ ነው ነገሩ። ኢትዮጵያን ህይወት አናውራ። ኢትዮጵያን ከርባታ እዚህ ጋር ሀገራት እንዲኖር ይሻላል። ያው ዞሮ ጥቅም የለውም እዛም ገብተን ወይ ደስታ የለ ወይ ምን የለ እና አንድ ቤት ነጭ ሽንኩርታችን እንጨምር። እንግዲህ ነጭ ሽንኩርት ተጨመር። ይኸውላችን ልምስ ያደረገው እኔ በጣም ከሚገርመኝ አንድ ምን ታውቃላችሁ? ሽታውን እልም ነው የሚያደርገው። በቃ እልም ልክ ኮረሪማው ሲገባ ማለት ነው። ሽታውን እልም ብቻ ደግሞ ፍራው ላይ እንደ አበባ ነገር ያለች ቅመም እኔ ስሟን አላውቃትም በነገራችን ላይ ድሮ ቆንጆ ናት። ሽታ የሆነ ሰላም ምናምን ትመቻለች። ከዛ ደግሞ አብራለን የሆነ እንግዲህ አንድ ግርበ ከተደረገ ጥቂት ባለቤት እንደምታውቁት ለደረጃ ስለማያት ነው የሚሮጠውና የእንትን ዝርያዎችን እንጨምራለን። ቲማቲም ዝርያዎቻችንን ሲደረጅውን አረኩኝ። በአንድ እንችልለን ሲያርገው እንደዚህ አይበዛም። ያው ሩዝ በርካታ ስለሆነ ነው። እሱንም አይታችሁ ጣሉበት። ይበዛ ምትችዬ ማለት ነው። ያው ብዙ ስለሆነ ወስሮ ባንድቼ እያየለኝ ነው የሚባለው። እያሸነፈኝ ነው ለመገርበት። እጄን ይደክመኛል ጋይስ ሙኜን አላውቅም። በቃ ትከሻዬ ዝነፍ ነው የሚለው። እንደዚህ ትንሽ ሰጠው እንትን ካለ በኋላ ቲማቲም የለም ታረዲ በኋላ ቅመማችንን እንጨምራለን። እሺ ወደች እንደዚህ ቅመም የነዚህ ያላችሁን ቅመም አቀላሉ፣ ችግር የለውም። ስሩ ያላችሁን ቅመም ያው የዶሮ ቅመሙ ግን በጣም ስለሚፋጅ ሰዎቻችሁ ማውዱት ሆነ አታድርጉት። ሌላው ችግር የለውም ማለት ነው። አይፋጅም። የኔ ሰውዬ ስለማይበላ አላደርግም ማለት ነው። በስቃ ንጹህ ቅመም ብቻ እንደዚህ እንደምታዩት ሰብላይቷ ጭሱ መከራ ሆኗል። እልም ብሏል ስላላችሁ ከዛ ቅመሜን አመጣና ይፎማለሁ ማለት ነው። ሹም ያለው ማሮች የሚወዱት ይህን ይመስላል። ቅመማችንን ብንቆላቆላ ታደረግን በኋላ አውቋችንን ድርግም የምናቅብሽ ይህን በቂጣ ነገር እንደዚች እንደተቁላላች በቂጣ ነገር መብላት በበራጣ ማለት ነው። እዚህ ቤት በጣም የቂጣና መስቀር ያለበት መጠፍጠፍ ነው ያሳሳችን ያማ ጭሱ ከባድ ሆነባችሁ እንግዲህ ሶሪ። ይመስላል እንግዲህ ማለች እንደምታዩት ነው። ምናምን ማስገባ ኦቨር ሄደ። ትንሽ ደግሞ ቅመማ ቅመማችን በሰል ይበልና ተፋችንን
እሺ እኔ ወዶች ውሃን ጨማምሬያለሁ። እንግዲህ ያን እንጂ ነገር እንዳፈርዱ ባታረግ ለምን አታሳይም እንዳትሉ ለምን አይመች ለዛ እየቀጣው ስለማረግ ማለት ነው። እንዳላቆሸሽ ፈልጌ ነው። በዚህ መልኩ እንግዲህ ግማሽ አድርጌዋለሁ። አሁን ያው እንደምትመለከቱት ግማሽ ሆኗል ማለት ነው። ከዛ ውሃችን ተፈላ በኋላ ውሃ የሚያስፈልገን ከሆነ ሩዛችን ተጨመረን በኋላ ደግሞ ጠብ ማድረግ እንችላለን። ያው ግዴታ እንትን የሚለን ነገር ስለሌለ ማለት ነው። ብቻ በጎማ ሞቅ። እሺ ወደጀ ሩዜን ጨመርኩኝ ማለት ነው። እንግዲህ ቅርታ በአንድ እጄ ስለሆነ እኔ ማሮች ሩዜን ጨምሬያለሁ። አሁን ውሃው እዛውት ከየት አያችሁት? ግማሽ አልሆነም እና ትንሽ ጠብ እናድርግበት። የሞቀ ውሃ ነው የምናደርገው። በቃ ያው ግማሽ ሆኗል ማለት ነው። እንዴት ስታረጉት ይለያል። ይጀምራል ግማሽ ተሆነ በቂው ነው። ቀስ ብሎን ትክክል ይላል። ታሁን በኋላ መነካካት ምናምን የለብንም። አተነካኩም መዝቡ ሳይነካካ ማሰብ ጊዜ የምታነካኩት ከሆነ እማማ ገንፎ ይሆንላችኋል። ወይም ቅንጬ እንዳታረጉት። በቃ አንድ እንደዚህ ተደረገ መጥናችሁ አረጋችኋል። በቃ መዝጋት ብቻ ነው። እሺ ወንዶች ልክ እንደዚህ ተከተከላችሁ በኋላ ትንሽዬ ቅቤ ታላችሁ ቅቤ ጣል ልታረጉበት ነው የሚለው። ቅቤ ጣል አድርጉበት። ልክ እንደዚህ ውሃው መጠጥ ታላ አንድ እንደ መጠጥ ሲያረግ ማለት ነው። ታይመጥ እንዲያደባልቀው ጨርሶም ታይመጥ ልክ እንደዚህ አድርጉት። በጣም ነው የሚጥምላችሁ። በቃ እንዴት ብዙ በላይ እንታላይነት መሳሪያ ያለው እንዳለች ስር የምታረጓላችሁ ችግር የለውም። እሱ ዙሮ ስርም ገባ ከላይ ረስቼዋለሁ። ሲጀመር የሚቀደስ ስላልሆነ ይሄ ችግር የለውም። እንደዚህ አደርገዋለሁ። ምክንያቱም አሁን የነካካሁት በነገራችን ላይ ገና ነውና ነው ትንሽ እንዲታለ ማነካካት ኖ አይቻልም። ይሄው እንግዲህ በዚህ ሁኔታ ጨርሻለሁ። በኋላ ደግሞ የሚመስለውን አሳያችኋለሁ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ።